በአገልግሎት አሰጣጥ ሂደት ላይ የሚታዩ ክፍተቶችን ለመፍታት ከመንግስት ባለፈ የግሉ ዘርፍ ተሳታፊዎች ሚናቸው የጎላ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህን ያሉት የሕክምና መሳሪያዎችና ግብዓት ስጦታ የርክክብ ስነ ስርዓት በተካሄደበት ሰዓት ነው። የትብብር ስራዎች መጠናከር አለባቸው። ከንቲባ አዳነች አቤቤ በተለይም ከተጠቃሚዎች አንጻር ጥቅሙ ከፍተኛ ነውም ብለዋል። ለስጦታ አቅራቢዎቹም ምስጋናቸውን አቅርበዋል። እነኚህ የሕክምና መሳሪያዎችና መገልገያዎች ለማህበረሰባችን አቅሙ በማዳን በኩል ያላቸው አስተዋጽኦ በጣም ትልቅ ስለሆነ ዶክተር ነዋይን ይህንን ያስተባበራችሁትን በጥቅሉ የኑክ አርጋው ፋውንዴሽንን በራሴም በከተማ አስተዳደሩም በተጠቃሚ ማህበረሰብ ስምም ከልቤ ማመስገን እወዳለሁ። በአዲስ አበባ ከተማ በርካታ ሆስፒታሎችን ገንብተናል። ለዚህም የሕክምና ቁሳቁስ ለማሟላት መሰል ትብብሮችን እንሻለን ሲሉም ከንቲባዋ ተናግረዋል። በጣም ዘመናዊ እና ወቅቱ የሚጠይቃቸው የሕክምና አገልግሎቶች አሉ። ሆስፒታሎች ገንብተናል። እነኝህን ሆስፒታሎች በተመሳሳይ የሕክምና መገልገያ ግብዓቶች ማሟላት እንሻለን። በመንግስት በጀት የምናደርገው ጥረት እንዳለ ሆኖ እንደዚህ አይነት ቀና ልብ ያላቸው ለማህበረሰባቸው የሚያስቡ ከራሳቸው በላይ የሚሰሩ ኢትዮጵያውያንና ሌሎችንም ማህበረሰብ የሚያስተባብሩ ሰዎች ከጎናችን ካሉ በጋራ የማህበረሰባችንን ችግር አቃለልን ማለት ነው። በዚህ ሂደትም ትብብራችንን እንቀጥልበት ማለት እወዳለሁ። ስንመለከት አይሲዩ የሚሆኑ አልጋዎች አሉ። ለማዋለጃ የሚሆኑ አልጋዎች አሉ። ለህሙማን የሚሆን